በቀን 400 ሰግዳለሁ ሰይጣንን እቀጠቅጠዋል ይላል አንዳንዱ። ወረጣው 4 ሚሊዮን አድርገው አትቀጠቅጠው። በሕማማት የተደሰተ ሰው በትንሣኤ ሊያለቅስ ይገባዋል ይላሉ 318ቱ ሊቃውንት በፍትሐ ነገሥት ሲናገሩ። ታላቅ ወንድማችሁ ኢየሱስ ነገሩን ሰርቶታል። ጆሮዬ ነው ወይስ? እስኪ አንዴ ድገሙ። ታላቅ ወንድማችሁ ኢየሱስ ነገሩን ሰርቶታል። ሎቱ ስብሐት። የትም ቦታ ክርስቶስን የማታተርፉበት ከሆነ ጥላችሁ ትውጡ። ሰላም የቴቄል ሪአክሽን ተከታታዮች እንደያላችሁበት የሰዓት አቆጣጠር እንደምን አላችሁ? ሁሉ ሰላም። እስከዚህ ሰዓት ላደረሰን እግዚአብሔር የተመሰገነ ይሁን። እንኳን ለሰሙነ ሕማማት በሰላም አደረሳችሁ። በድጋሚ ለሰሙነ ሕማማት ያደረሰን እግዚአብሔር አምላካችን ለትንሳኤው ደግሞ አድርሶ በትንሳኤው ዘምረን አመስግነን እንድናከብር ያድርገን። እንግዲህ ዛሬ የምንማረባችኋለን ስለ ሰሙነ ሕማማት እንዲሁም ደግሞ ስለ ሌሎች የምንማረባቸው ቪዲዮዎች ይዤላችሁ ቀርብ ያለሁኝ። ቀጥታ የምናልፈው ወደ ቪዲዮ ነው። በቀን 400 ሰግዳለሁ ሰይጣንን እቀጠቅጠዋል ይላል አንዳንዱ። ወረጣው 4 ሚሊዮን አድርገው አትቀጠቅጠው። ስግደት ቀንሱ አላልኩም፣ ስንፍናም አላስተማርኩም። በደንብ እንድትሰሙኝ ስለምፈልግ ግን በስግደታችን ብዛት በጸሎታችን ብዛት እናሸንፋለን ማለት ትዕቢት ነው። የሚያሸንፈው ማን ነው? ንገሩኝ። እግዚአብሔር ነው የሚያሸንፈው። እኔ ምክሉ ቅዱስ እንጦንስን እኮ መጡ። ቅዱስ እንጦንስ ከባቱ ከሚጸልዩበት ማል ምን መስል አጋንንት በሙሉ የሰውዬ እንግዲህ ብለው ማስወጣት ሳቃታቸው ቢሉ አንድ ቀን እስቲ አውሬውን እንድንሆንበትና እንደራጅና አሉ። ተደራጅተው ምን ወጡ? አንተ እባቡን፣ አንተ ደግሞ አይጥሁን፣ አንተ ደግሞ እንዲስቅ ይሆነ አንድ እንደው ይገርማል እኮ አባ ፓምቦ የሚባለው ሰይጣን ራሱ ለመፈተን አባ ፓምቦ የሚባለውን አባት ለመፈተን ሰይጣን ምናል በጣም ብዙ ሻጋንንት አልስቅም ብሎ አርመሞ ያዘ አባት ነው። እንዲስቅ በጣም ብዙ ሺህ አጋንንት አንድ ብርሌ ማንሳት አቅቷቸው ያሳዩታል። እንዲስቅ ማለት ነው። እሱ ግን መሳቁን ትቶም እንዳለ ታውቃላችሁ። ይሄ የሚያሳየው አቅመ ቢስነታችሁን ነው አላችሁ። በሕማማት ክርስቲያኖች ምን ያደርጋሉ ሲባል ራሳቸውን ለሰጣቸው ጌታ ራሳቸውን ይሰጣሉ። በዓይናቸው በጎ ነገር ብቻ ከመመልከት ውጭ ለስጋ የሚሆን ነገርን ባለማየት፣ በጆሮ ለስጋ የሚሆን ነገር ባለመስማት፣ እግር ወደ ስጋዊ ነገር ባለመሄድ፣ አንደበት ስጋዊ ነገር ባለመናገር፣ ለሰውነታችን የሚገባውን ስጋዊ ጌጥ ከመጠን በላይ መታጠብ፣ ሰውነትን መንከባከብ፣ በምቾት ስፍራ ላይ መኖር፣ ለሰውነት ምግብ አጣፍጦ ማቅረብ፣ ዋዛ ፈዛዛ፣ ጨዋታ፣ እንዲህ ያሉ ነገሮችን ሁሉ ትተን ራሱን ለሕማም ለሞት ለኛ ብሎ አሳልፎ ለሰጠ ጌታ ራሳችን መስጠትን የምናደርግበት የምናሳይበት የስጦታ ሳምንት ነው። ለመምህራችን ቃል ያሰባልን እጅግ ደስ የሚል ትምህርት አሰብሮናል። በሳምንት ውስጥ ለጌታችን ራሳችን አሰልፈን መስጠት እንዳለብን ማስታወስ እንዳለብን መስገድ፣ መጾም፣ መጸለይ እንዳለብን ሰሙነ ሕማማትን ማክበር እንዳለብን በግልጽ ነገሩናል። ለመምህራችን በድጋሜ ቃል ያሰማልን። ቃሉንም ሰምተን ደግሞ 30 60 መቶ ፍሬ እንድናፈራ ያድርገን እግዚአብሔር ማለት ነው። እስኪ ቀጣዩ ቪዲዮ ደግሞ ሰምተን እንመለሳለን። ታላቅ ወንድማችሁ ኢየሱስ ነገሩን ሰርቶታል። ጆሮዬ ነው ወይስ? እስኪ አንዴ ድገሙ። ታላቅ ወንድማችሁ ኢየሱስ ነገሩን ሰርቶታል። ሎቱ ስብሐት። አየህ ወንድሜ፣ ሰው የልብና የአእምሮው ብርሃን ጨልሞ መክሮት አልሰማ ሲል የኖረበት እድሜ የፍጥረታት ጌታን ይለዋል ወንድሜ። ነገሩ ምን ታደርግ? የህይወትህ መስመሯ የነፍስህ ሀገሯ ጠፍቷት ምትባዝነው ባለት ላይ የጸና ቤት እያለላት ባሸዋ ላይ የቆመ ጎጆ መምረጧ። ግን ቆይ ቆም ብለህ አስበሃል? ባሸዋ ላይ የቆመ ጣራና ግድግዳ እስከመቼ ድረስ እንደሚያስጠልልህ? ብታመልጥ ይሻላል ቤቱ ተደርምሶ አፍኖ ሳይገልህ። አምልጥ አምልጥ። ለወንድማችን ቃል ያሰማልን። እጅግ ጥሩ ምላሽ ለአርቲስት ሸዋፈራው ደሳለኝ መልሶለታል ማለት ነው። እንግዲህ አርቲስት ሸዋፈራው ደሳለኝም በዚህ ልክ የመጀጃል ስርዓቱን እያካሄደ ይገኛል። እንግዲህ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ እንደ ታላቅ ወንድም ወይም ደግሞ ልክ እንደ ተራ ሰው አይነት ንግግር እየተናገረ ህዝቡን እያጀጃለ ይገኛሉ። መሰረት የሌለው እምነት ሰው ሲከተል ልክ በዚህ ልክ ነው ሊጀጃል የሚችለው። እኛ ግን ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን አክብረን እንጠራዋለን። በሰሙነ ሕማማትም እንደምታዩት ለእርሱ ክብር ይገባል እያልን እየሰገድን እናመሰግነዋለን።
እስኪ ቀጣይ ደግሞ የመምህር የአባ ገብረ ኪዳን ስብከት በሰሙነ ሕማማት በዚህ ሳምንት ውስጥ እንዴት ምን ማድረግ እንዳለብን ሰምተን እንመልሳለን። ሕማማት ቅዱስ ሳምንት ዓለም ነፃ የወጣባት ሳምንት ናት። ይችን ለማሰብ ተድላ ደስታን ትቶ ቅባት መቀባትን፣ ሽቱ መቀባትን፣ ሴቶች እንደሚገባ የሚያጌጡበትን ቀለበታቸውን፣ ወርቃቸውን፣ ሽልማታቸውን ሁሉ ትተው ያጌጠ ልብስ መልበሳችንን ትተን ጌታዬ ለኛ እንደገና ወደ ኦሪት ተመለስን ወደ ጨለማው ሄድን ማለት አይደለም። ይሄ ሁሉ ሳለ ይሄን ሁሉ መከራ ተቀበልክ ብለን ሞቴን አስቡ ብሎ ማቴዎስ 26:26 እንደነገረን ሞቱን ለማሰብ ሕማሙን ለማሰብ ፍቅሩን ለማሰብ ቤተክርስቲያን ይህን ሁሉ ስታውቅ ታደርገዋለች። ስለዚህ በዚህ ሳምንት ቤተክርስቲያን ተድላ ደስታ ያደረገ በዚህ ሰሞን ጌጥ ያጌጠ ደስ ያለው ይሄን ያደረገ ከሚስቱ ጋር አንድ ወይም ከባሏ ጋር አንድ የሆነ በመኝታ የተገናኘ መብል መጠጥን አብዝቶ የሚደሰት ሰው ቁጥሩ ከአይሁድና ከይሁዳ ጋር ነው ማለት ነው። ሰሞኑን የክርስቶስን መከራ እያሰብን ቤተክርስቲያን ተግቶ በመዋል በማደር ቀንም ሌትም በ24 ሰዓት የሚነበብ ግብረ ሕማማት የሚባል መጽሐፍ አለ ከሊቃውንት የተሰበሰበ። ይህንን ግብረ ሕማማት በሕማማት የ6 ወር ጎዳና እንኳን ቢሆን ሂዶ ቢታጣ ሊሰሙት ይገባል። ግብረ ሕማማት ማለት የክርስቶስ የሕማማቱን ስራ የሚናገር መጽሐፍ ማለት ነው። ለመምህራችን ለአባ ገብረ ኪዳን ቃሎት ያሰማልን። እንግዲህ በሰሙነ ሕማማት ውስጥ እንዲህ አይነት ተድላ ደስታ ማድረግ እንደሌለብን፣ ምክንያቱም ጌታችንና መድኃኒታችን ኢየሱስ ክርስቶስ የተዋረደበት ዕለት የተዋረደበት ሳምንት በመሆኑ ያንን ለማሰብና ለማዘከር እኛም ከተለያዩ የጌጣጌጦች ነገሮች ልንርቅ ይገባናል ማለት ነው። ይህን ሰምተንም ደግሞ እንግዲህ ተግባራዊ እንድናደርግ እግዚአብሔር ይርዳን። ሁላችንም ከመምህራችን እንደተማርን ተስፋ አደርጋለሁ ማለት ነው። እስኪ ደግሞ ቀጣዩን ስለ ክርስቶስ የተናገሩትን ነገር እንስማና ራሳችንን ደግሞ እንመዘንበት። የትም ቦታ ክርስቶስን የማታተርፉበት ከሆነ ጥላችሁ ትውጡ። የትም ቦታ ክርስቶስ ከሌለበት እልም ይበል። መድኃኔ ዓለምን የማናተርፍበት ቦታ ሁሉ የከሰርንበት ንግድ ነው። ክርስቶስ ከኛ ጋር የሚሆንበት ቦታ ሁሉ ደግሞ ትርፋችን ነው፣ ገበያችን ነው። የኛ ገበያ እሱ ነው። ይኸው ማቴዎስ 13 ላይ የነገረን መንግስተ ሰማያት ምንድን ነው የሚለው? ክቡር ዕንቁ የሚሻ ነጋዴን ትመስላለች አይደል ያለ። ያ ሰው ገንዘቡን ሁሉ ሽጦ ያችን ዕንቁ ገዛት ነው ያለ፣ ዋጋ ውድ የሆነች። ስለዚህ ሰው ያለውን ነገር ሁሉ አውጥቶ ክርስቶስን ያተርፋል። ያ ዕንቁ ኢየሱስ ክርስቶስ ነው። ስለዚህ ሰው ክርስቶስን ያተርፋል። ሰርጉ ውስጥ ክርስቶስ ከሌለበት አትሄዱ። ምን ያደርጋል? ክርስቶስን ማናተርፍበት ገበያ ሁሉ ክስረታችን ነው። እንደሱ ነው። ለመምህራችን በድጋሚ ቃሎት ያሰማል። ክርስቶስን የማናተርፍበት የማናገኝበት ከሆነ የትኛውም ቦታ መገኘት እንደሌለብን ነግረውናል። እንዲሁም በመጽሐፍ ቅዱስ ላይ በቅዱስ ማቴዎስ ወንጌል ምዕራፍ 16 ከቁጥር 26 ላይ እንዲህ ይላል፣ ሰው ዓለምን ሁሉ ቢያተርፍ ነፍሱንም ቢያጎድል ምን ይጠቅመዋል? ወይስ ሰው ስለ ነፍሱ ቤዛ ምን ይሰጣል? ይላል። እንግዲህ ስለ ክርስቶስ ስለ ነፍሳችን ቤዛ የሆነ ክርስቶስ ነውና እርሱን ልናተርፍበት በምንችልበት ቦታ መገኘት ይኖርብናል ማለት ነው። መምህራችን ቃሎት ያሰማልን። እጅግ ደስ የሚል ትምህርት መክረውና ሰርግ ቦታ ሊሆን ይችላል፣ በየትም ቦታ ክርስቶስ የሌለበት ከሆነ ለእኛ ጎዶሏችን ነው። ምክንያቱም ልናተርፍበት የምንችለው ክርስቶስ መሆኑን ነግሮናል። ቃሎት ያሰማልን። ቀጣዩ የአባ ገብረ ኪዳን ቪዲዮ ሰምተን እንመለሳለን። በሕማማት የተደሰተ ሰው በትንሣኤ ሊያለቅስ ይገባዋል ይላሉ 318ቱ ሊቃውንት በፍትሐ ነገሥት ሲናገሩ። ድግስ የለም በዚህ ሳምንት። ይህን ሁሉ አስበን ከጌታ ጋር የምንታመምበት ሳምንት ነው። ከክርስቶስ ጋር የታመመ ሰው ከክርስቶስ ጋር ይነሳልና እነዚህ ሕማማትም ለኛ ክብሮቻችን ናቸው። አንድ ክርስቲያን በቀን 41 ስግደት ለሊቀ ካህናት ኢየሱስ ክርስቶስ የጉልበት አስራት ያወጣል፣ ይሰግዳል ማለት ነው። 41 ስግደት ስራ ከሆነ ማንኛውም ክርስቲያን ይሰግዳል፣ የመድኃኔ ዓለምን ስቃዩን እያሰበ። የጸሎት አስራት አለ። በቀን መዝሙረ ዳዊትና ውዳሴ ማርያም ማንም ክርስቲያን ሳያደርስ መዋል የለበትም። ይሄ ጸሎት አስራት ነው። የገንዘብ አስራት አለ። የገንዘብ አስራት ደግሞ ከ11 ነው።
የንጽህና አስራት አለ። እግዚአብሔር ከዓይን አስራት ይቀበላል። ዓይን ንጹህ ሆኖ መዋል ማደር አለበት። ከጆሮ አስራት ይቀበላል። መልካም ሲሰማበት ክፉ ሲከለከልበት፣ ከአንደበት ከእጅግር ከልብ እግዚአብሔር አስራት ይቀበላል። ይህንን ያወጣ ኑሮውን ኑሯል ይባላል። ይህንን ለማመስገን ነው ቅዱስ ጳውሎስ ለቆሮንቶስ ሰዎች ባለፈው የሰበኳችሁን ስብከት አስተካክላችኋል። የአባቱን ሚስት የሚያገባ በነውር የሚኖር ኃጢአተኛ ነበረ። ስለዚህ እናንተም አስተካክላችኋል። ባለፈው እናንተ የምትሰሩትን ኃጢአት አሕዛብ እንኳን አይሰሩትም ብዬ ልኬባችሁ ነበረ። የአባቱን ሚስት ሁሉ ያገባ ነበር የቆሮንቶስ ሰው። ዛሬ ግን ተስተካክላችኋልና የቆሮንቶስ ሰዎች አክሊሌና ክብሬ ናችሁ ብሎ ሊያመሰግናቸው የላከላቸው ነውና የሕዝብ መምህራን የሕዝብ ክብር ናቸው። ምዕመናንም የመምህራን ክብር ናቸው። ሁላችንም መክበሪያ ያድርገን እግዚአብሔር። ወደ ትምህርታችን ስንወርድ እንዲህ ይላል። አህዌ ናስተበቁ ኀቤክሙ፣ ወንድሞቻችን ወደ እናንተ እንማልዳለን፣ ወደ እናንተ እንለምናችኋለን፣ እናጓድዳችኋለን፣ መልካም ትሰሩ ዘንድ እንማልድላችኋለን፣ እንጸልይላችኋለን፣ እንለምንላችኋለን እና ለመምህራችን ለአባ ገብረ ኪዳን ቃል ታስማልን። በድጋሚ እንግዲህ በዚህ ሕማማት ውስጥ ምንም አይነት ተድላ ደስታ እንደሌለ እንዲሁም ደግሞ ስለ ዝክር ወይም ስለ የትኛውም ክብረ በዓል ሊሆን ይችላል ማድረግ እንደሌለብን ነገር ሆናል። እንግዲህ ሞትን በሚመስል ሞት እንድንርሱን መስለን እንድንነሳ ነው የነገረን። እንዲሁም ደግሞ በመጽሐፍ ቅዱስ በሮሜ ምዕራፍ 6 ከቁጥር 5 ላይ እንዲህ ይላል፣ ሞቱንም በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን ይላል። ይሄ ማለት እንግዲህ ምንም አባታችን የተናገሩት ነው። በዚህ ሳምንት ውስጥ እርሱን መስለን የእርሱን ድካም፣ የእርሱን ሕማም፣ የእርሱን የደረሰበትን ነገር እያሰብን ሕማሙን እንድናስብ ነው። ሕማሙን አስበን የደረሰበትን መከራ አስበን እኛም የእርሱን መከራ ትንሽዬዋ እንኳ በስግደት በጾም በጸሎት አብረን በቤተክርስቲያን በህብረት በምናደርገው ነገር ተካፍለን ለሰማያዊ መንግስት ወራሽ እንዲያደርግን የእግዚአብሔር ቅዱስ ፈቃድ ይሁንልን። ለዛሬ የያዝኩት ቪዲዮ ይህን ይመስል ነበረ። እንደተማራችሁበት አልጠራጠርም። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ፣ መልካም ዕለት፣ መልካም የሕማማት ሳምንት ይሁንላችሁ። የትም ቦታ ክርስቶስን የማታተርፉበት ከሆነ ጥላችሁ ትውጡ። የትም ቦታ ክርስቶስ ከሌለበት እልም ይበል።